በአፍቃሪና በአልወዱድ መካከል ልዩነት እንዳለ ያውቃሉ? አፍቃሪ በልቡ ብቻ ሊወድህ ይችላል። አልወዱድ ግን በበረከቶቹና በቸርነቱ ፍቅሩን የሚገልጽልህ አፍቃሪ ማለት ነው። እስኪ አስቡ አዚዝ ላሰል የነገስታት ንጉስ በንጹህ አየር ልብህን በሚያሳርፍ ስግደትና በሚያምር ስትሩ ፍቅሩን ይገልጽልሃል። የቁሉል ሐቁ ሱብሓነሁ ወሁወል ገፉሩል ወዱድ ምህረትን ከፍቅር ጋር አገናኝቶ ገለጸው። ምክንያቱም አዚዝ ላሰል አላህ ሲምርህ ወንጀልህን ብቻ መደምሰስ ሳይሆን ይወድሃል፣ ወደሱም ያቀርብሃል። እንዲህ አይነት ፍቅር ያለውን ጌታ መውደድ አይገባንም ነው የምትሉት? መልሱን ቪዲዮን ሼር በማድረግ ግለጹልኝ። ከዝ ወዳላል ኸይሪ ከፋኢሊህ የአራዳ ልጅ ብሎ ማለት ይህንን ቪዲዮ እንዳየ ቶሎ ብሎ እርምጃ ወስዶ እድሉን የሚጠቀም ነው። እስከ መጋቢት 30 ድረስ ብቻ የሚቆይ እድል። አልበስማ አካዳሚ እዛው ባላችሁበት ሆናችሁ በኦንላይን ኢስላማዊ እውቀታችሁን ከፍ አድርጉ ይላችኋል። ከቁርአን ጀምረን ተጅዊድ፣ ሐዲስ፣ ፊቅህ እንዲሁም ልዩ የተርቢያ ፕሮግራም ትወስዳላችሁ። ከረመዳን መልስ ሞራላችሁን ኢነርጂያችሁን የምታስጠብቁበት ምርጥ እድል ነው። በ0957 59 54 02 ላይ ደውላችሁ ወይም ስክሪኑ ላይ በምታዩት የቴሌግራም ዩዘርኔም አግኝታችሁን አሁኑኑ ተመዝገቡ። እድሉን አታስመልጡት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በንግግር ተሞልተህ የሚሰማህ ሰው እንዳጣህ ተሰምቶህ ያውቃል? ደክሞህ ምናምን የምትደገፍበትን ትከሻ እንዳጣህ ተሰምቶህ ያውቃል? እዚህ ጋር ታላቁ የአላህ ስም አሰመድ ይመጣል። አሰመድ ማለት ፍጥረታት ሁሉ ለፍላጎታቸው ለችግራቸው የሚከጅሉት መጠጊያ ማለት ነው። እሱ ማንንም የማይፈልግ ሁሉም ግን እሱን የሚፈልግ ጌታ ነው። አጅነው አዚዝ ላሰል የቁሉል ሐቁ ሱብሓነሁ ቢስሚላሂ ራሕማን ራሒም ቁል ሁወላሁ አሐድ አላሁ ሰመድ። አንዴ አዚዝ ላሰል አንዴ እመነኝ። ልብህን ሰዎች ላይ ከማንጠልጠል አንዴ ቆም በልና መጠጊያህን ከአሰመድ ዘንድ አድርግ። በፍጹም አትቆጭም። ቪዲዮ ሼር ይደረግ። ከዝ ዳላል ኸይሪ ከፋኢሊህ